በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ የተወደዳችሁ የእግዚአብሔር ልጆች እግዚአብሔር አብ ልጆቼ ብሎ ይጠራችሁ ዘንድ እንዲህ ያለውን ፍቅር የሰጣችሁ ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ ከሰማያት ወርዶ መስቀል ላይ የተሰቀለላችሁ ዕዳ ሲከፍል ዕዳ ከተከፈለለት ከዳነ ሕዝብ ወገን ያደረጋችሁ መንፈስ ቅዱስ ያተማችሁ ልጅ የመሆንን ክብር የሰጣችሁ የርስትን መያዣ ያረጋገጠላችሁ እግዚአብሔር ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ለዘላለም በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ ዛሬ መጨረሻ ማሳሰቢያ ነው። አንድ ካህን እያገዝን ነበር። ሰሞኑን ሁለት እግራቸው በዲያቤቲክ ምክንያት ተቆርጦ ቤት የዋሉ ከዚህ በኋላ ወጥተው አይቀድሱም፣ ከዚህ በኋላ ወጥተው አይሯሯጡም። ካህን ደግሞ ኑሮ እግዚአብሔር ማገልገል ነው፣ ሌላ ስራ አይኖረው እና እንደዚህ አይነት አባቶች ሲወድቁ አብራናቸው ሆነን ማገዝ በረከታቸውን መውሰድ ነውና እኚህን አባት እናግዛለን ብለን ሰሞኑን በጣም በጥሩ ሁኔታ ተባብራችኋል። ዛሬ መጨረሻ ማሳሰቢያ ነው። ያልተሳተፋችሁ ሰዎች በ9114138 ስልክ ላይ ያሳውቁ። እግዚአብሔር እናንተን ቤታችሁን ይባርክ። ተወዳጆች እግዚአብሔር ልጆች ስለ ጸሎት ሰዓታት ነው ዛሬ እንድንማር የወደድ ነው። ብዙዎቻችን ስለ ጸሎት ሁላችንም ግንዛቤ አለ። የምንጸልይባቸው ሰዓታት አሉ። ግን እጅግ ወሳኝ የሚባሉ ሰዓታት አበው የሰሩባቸው የሰለጠኑባቸውን ሰዓታት እኛም እንድናደርጋቸው እንድናያቸው ነው። ያው የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 1:16 ላይ በሌሊት ይሰለጥኑ ዘንድ ጨረቃና ከዋክብት ሰራ ይላል። ከዋክብት በሌሊት ይሰለጥናሉ ማለት እንደምታውቁት ሰማይ ላይ ከዋክብትን የምናያቸው በሌሊት ነው። ጨረቃም ድምቀቷ የሚታየው በሌሊት ነው። የእግዚአብሔር ልጆችም እንዲሁ በእግዚአብሔር ፊት ሲቆሙ ድምቀታቸው የሚታየው በሌሊት ነው እና የመጀመሪያው ጸሎት ሰዓት ሌሊት የምናደርገው ጸሎት ሰዓት ነው። በተለይ ግማሽ ሚድናይት ላይ የምንጸልየው ጸሎት ነው። በዛ ሰዓት እግዚአብሔር ለሰዎች መዝሙር የሚሰጥበት ሰዓት ነው። ዳዊት በሌሊት መዝሙሩን ይሰጣል ይላል። መዝሙር ማለት እግዚአብሔር ለሰው በድንቅ ቋንቋ የሚናገርበት ሰዓት፣ ፍቅሩን የሚገልጽበት ሰዓት ነው። ታውቃላችሁ የሰው ልጅ ሌሊት በትዳሩ የሚደሰትበት ሌሊት ነው አይደለ? ባልና ሚስቶች የሚደሰቱበት ሰዓት ነው። እግዚአብሔርና ሰው ያለን ግንኙነት እንደ ትዳር ነው። ስለዚህ ክርስቶስ ሚስቱን የሚናገርበት፣ ቤተክርስቲያንን የሚያጽናናበት፣ የሚያበረታበት፣ ጥበብን የሚሰጥበት ሰዓት ነው ሌሊት። ስለዚህ ደግሞ ቤተክርስቲያን ደግሞ ራሷን ክርስቶስን የምታዳምጥበት ሰዓት መሆን አለበት። ያ ደግሞ ጸሎት የምናደርግበት ሰዓት ነው። እንግዲህ ይሄ ከበጎ ነገሩ አንጻር ስናየው ሌሊት 6 ሰዓት ስንጸልይ እግዚአብሔርና እኛ መንፈሳዊ ትስስር የምንፈጽምበት፣ አንድነት የምንፈጽምበት፣ የእግዚአብሔር ሐሳብ እንዲገባ ልባችን የሚከፈትበት ሰዓት ነው እና ደግሞ በሌሊት ልጆቹን እግዚአብሔር ይጎበኛል ይላል ዳዊት በመዝሙሩ። እግዚአብሔር በሌሊት ጎበኘኸኝ ይላል። አየኸኝ፣ ተኝቷል ወይስ ከኔ ጋር አለ ይላል። ጌታ ወደ እነ ስምዖን ጴጥሮስ ሲመለስ በሌሊት ተኝተው ያገኛቸው። ተነሱና ጸልዩ ፈተና እንዳይመጣባችሁ ያላቸው ተኝተው ስላገኛቸው ነው። ሲጎበኘን ተኝተው የሚያገኛቸው ክርስቲያኖች አሉ። ደግሞ ተክተው ልማድ አድርገው 6 ሰዓት ቆመው ጸልየው ቢተኙ ደግሞ ትጉሃን ልጆች አሉት። ስለዚህ እንግዲህ የመጀመሪያው ምክንያት እግዚአብሔርና ሰው በሌሊት ሲጸልይ ግንኙነታችን እንዲያድግ ያደርጋል። ይሄ ብቻ ሳይሆን ከሌሊት ግርማም ይጠብቀናል። ሌሊት ግርማ አለው። ዳዊት በመዝሙር 90 ላይ ከሌሊት ግርማ በቀጥር ከሚሄድ ጋኔል ይጠብቀናል ይላል። ስለ እግዚአብሔር ሲናገር ይጠብቀሃል ይላል። የሌሊት ግርማ ምንድን ነው? በሌሊት አጋንንት ሰዎችን የሚዋጉበት፣ ሰዎችን አራዊት የሚያደርጉበት ሰዓት ነው። ይህን ለማረጋገጥ በሌሊት ከቤታችሁ መውጣት ብቻ ነው። ደህና ሰው የምትሉት በሌሊት አውሬ ሆኖ ነው የምታዩት። ደህና ከተማ የምትሏት በሌሊት አብዳ ታገኟታላችሁ። በጣም ብዙ ደም ሲፈስ ታያላችሁ። ሰው ሲወጋ ታያላችሁ። ሰው ሲገደል ታያላችሁ። ሰው ሲሰክር ሲያመነዝር ታያላችሁ። ቤተሰቡ ሲዘርፍ ታያላችሁ። የሌሊት አሰራር ከባድ ነው። ከዚህም እንዲጠብቀን ነው በሌሊት የምንጸልየው። ያችሁ ቤታችንና ትውልዳችን እንዲጠበቅ እኛ የምንጸልየው ለራሳችን ብቻ አይደለም። አንዳንዴ ጥሩ ቤት ውስጥ ስለምንኖር ምንም ላይደርስብን ይችላል እናስብ ይሆናል። ግን ለልጆቻችንም ነው የምንጸልየው።
ጸሎት ጸለይን ማለት ለልጆቻችን አጥር ሰራንላቸው ማለት ነው። በዘመናቸው አብርሃም ሁሌ እየተነሳ በሌሊት ወደ ሰማይ ቀና እያለ ከዋክብትን እየቆጠረ እግዚአብሔርን ያናግር ነበረ። ይስሐቅም እንዲህ ያደርግ ነበረ። ስለዚህም የይስሐቅ ደግሞ በረከት ለያዕቆብ ተርፏል። አልፎ ተርፎ የእነ አብርሃም ጸሎትና በረከት ለእነ ዮሴፍ ተርፏል። ለዚህ ነው የቅዱሳን አባቶቻችን ጸሎታቸው በረከታቸው ይድረሰን የምንለው። የትናንቱ ትጋታቸው በረከት ይድረሰን እንደማለት ነው። እነዚሁ አባቶች በረከታቸው ለእኛ እንዲደርስ እንደምንመኝ ሁሉ እኛም ለልጆቻችን የምንተወው በረከት ነው ጸሎት። ይህን ማወቅ በደንብ ያስፈልጋል። ሌላው ሊነጋ ሲል የምንጸልየው ነው። ቀኑን የምንቀበልበት፣ ቀኑን የምንባርክበት፣ ለቀኑ ፀሐይ የምናወጣበት ነው። እኛ ነን ቀድመን ለቀናችን ፀሐይ የምናወጣው። 11 ሰዓት ሲሆን ቤተክርስቲያን እንደምታደርግ ቅዱስ ትላለች ቤተክርስቲያን፣ አሐዱ አብ ቅዱስ ትላለች። ልክ እንደዚሁ ተነስተን እኛ ከቻለን ቤተክርስቲያን ሄደን ካልቻለን ቤታችን በሌሊት መጸለይ፣ ሲነጋ መጸለይ ያስፈልጋል። የክርስቲያኖች ፀሐይ ይቺ ፀሐይ አይደለች። የጽድቅ ፀሐይ ኢየሱስ ክርስቶስ ነው። ያ የጽድቅ ፀሐይ ልባችን ውስጥ ሲበራ በሰላም እንውላለን። ፀሐዩ የሚሞቀናል፣ ዝናቡ ያጠግበናል። አያችሁ፣ የሰው ልጅ ፀሐይ ኢየሱስ ክርስቶስ በልባችን ካልወጣ ግን አያችሁ፣ ልባችን ውስጥ ፀሐዩ ካልወጣ ጨለማ ይወጠናል ጨለማ። ስለዚህም ነው በሌሊት ተነስተን የምንጸልየው ቀናችንን ለመባረክ እግዚአብሔር ስም ጠርተን ኃይላችንን እንደ ፖር እንድናድስ ነው። የሰው ልጅ በየቀኑ መታደሳል፣ በየቀኑ ቻርጅ ማድረግ አለበት። ስልኮቻችን ቻርጅ እንደሚደረጉ ሰውም በመንፈሳዊ ጥንካሬ ታጥቆ መውጣት አለበት። ስለዚህ ስራ እንሰራለን፣ ውድድር አለብን፣ ሲነጋ ሩጫ አለብን። ትልቅ ሩጫ ነው የምናደርገው እና የሩጫ ውድድር ዓለም ውስጥ ነው የምንገባው። አሸናፊዎችን እንድንመለስ ጠዋት ሲነጋ የምንታጠቀው ትጥቅ በጣም ወሳኝነት አለው እግዚአብሔር ልጆች። ስለዚህ በደንብ አድርገን በንጋት ሰዓታችን ላይ መጸለይ ይገባናል። ቀኑን እንድንባረክ ያደርገናል። የመንፈስ ፀሐይ በውስጣችን እንዲወጣ ያደርገናል ያ ሰዓት። ሌላው 7 ጸሎት ሰዓታት ናቸው ያሉት። ዛሬ የምናገለግለው ግን የምንማረው ግን 7ቱን ሳይሆን ቢያንስ መሰረታዊ የሆኑትን 3ቱን ሰዓታት ነው የምንማረው። ሌላው 3ኛው ሰዓት መዝሙር 90 በቅንፍ 91 ላይ ቁጥር 6 ላይ ያለው ነው። በጨለማ የሚሄደውን ክፉ ጸልየን እናስራለን፣ በቀን የሚበር ፍላጻ ደግሞ አለ። እኩለ ቀን 6 ሰዓት ሲሆን የእኛ እናቶች አባቶች በልማድ ጋኔን ይወጣል፣ ተው አትውጡ፣ ወይ ሰዓት መቃብር ቦታ አትሂዱ ምናምን ሲሉ ሰምታችሁ ይሆናል። ዝም ብሎ አይደለም ያሉት። ሰው ካልተጠነቀቀ የቀትር ጋኔል ሊያገኘው ይችላል። ያ ማለት ግን እየፈራን እንኖር ማለት አይደለም። እኔ አሁን መቃብር ቦታ 6 ሰዓት መሄድ አልፈራም። ይወጋኛል ብዬም አላስብም። የተሸከምኩት ስም ማምነው ስም ሰብክላችሁ ስም እንደሚጠብቀኝ አምናለሁ። ብዙ ሰዎች ግን ይሄን ያምኑ ማመን አለባቸው። ጸሎት የእምነት ውጤት ነው። በእግዚአብሔር ላይ የመተማመን ውጤት ነው። የፍርሃት ጩኸት አይደለም ጸሎት። በነገራችን የእምነት ምስክርነት ነው ጸሎት። አንድ ሰው አድነኝ ብሎ የሚፈርቶ እንደሚያመልጥ ሰው የሚጮህ ሰው አለ። በእርግጥ ጸሎት እንደዛም ሊሆን ይችላል። ግን በዋናነት ግን ጸሎት የሚያድን አምላክ እንዳለን መመስከር ነው። ለጠላት መንገር ነው፣ ለራስ መንገር ነው። እግዚአብሔር ሁሉን ነገር ያውቃል። ነግረነው የሚረዳ አምላክ አይደለም። ግን ለራሳችንና ለጠላታችን የምንነግረው ነው። ስለዚህ ቀን ላይ ስንጸልይ የሚወረወር ፍላጻ ታጥፎ እንዲሄድ ያደርጋል። የሚወረወር ፍላጻ፣ አጋንንታዊ ፍላጻዎች አሉ። እነዚህ ፍላጻዎች ናቸው አደጋ የሚሆኑት። መኪኖች አደጋ እንዲገጥማቸው ያደርጋሉ። እሳት ቤት በእሳት እንዲያያዝ ያደርጋሉ። ሰው በአደጋ እንዲወድቅ ያደርጋሉ። አደገኛ በሽታ እንዲይዘው ተጋላጭ እንዲሆን ያደርጋሉ። እነዚህ ፍላጻዎች ናቸው። ሰው አእምሮ ህመምተኛ እንዲሆን ያደርጋሉ። ጭንቀት እንዲይዘው ያደርጋሉ። ተናዳጅ እንዲሆን፣ ቁጡ እንዲሆን፣ ክፉ እንዲናገር ከልቡ በንዴት በቁጣ ይገፋፋሉ። ፍላጻዎቹ እንደዚህ ነው የሚሰሩት። በሰው ስነ ልቦና ስሜት ውስጥ ሀሳብ ያገባል ሰይጣን። በይሁዳ ልብም ሰይጣን ሀሳብ አገባ እንደሚል ሀሳብ ያገባል፣ ምክር ይሰጣል፣ ድምፅ ያሰማል። ለልብ ድምፅ ሲያሰማ ልብን ያሳምነዋል።
ጠላትሽ ናት ይልሻል። እንድትቆጫ ያደርግሻል። ሁኔታን ከሁኔታ ጋር አገናኝቶ ያሳይሻል። ለቁጣሽ ምክንያት ይሰጥሻል። ለንዴትሽ፣ ለበቀልሽ፣ ለንዴት ለበቀል እሷ እኮ እንዲህ ስለምታደርግ ነው እንዲህ ሆነው ይልሃል። ያኔ እኛ እንቀጣጠላለን ማለት ነው። ፍላጻው በወጋን ጊዜ ሰዎችን መውጋት እንጀምራለን። ትዳራችን ላይ ጩኸት፣ አጋራችን ላይ ጩኸት፣ ልጆቻችን ላይ ጩኸት፣ የሥራ ባልደረቦቻችን ላይ ጩኸት፣ ጭካኔያዊ እርምጃ መውሰድ እንድንጀምር ያደርገናል። እንዲህ አይነቱን ፈተናዎች የሚጠብቀን በቀን ስንጸልይ ጸሎታችን በደንብ ስንጸልይ ከሚወረወርብን በቀን ከሰለጠኑ አጋንንት አሰራር ይጠብቀናል። ኢየሱስ ክርስቶስ ስም የምንጠራው ስም ይጠብቀናል። ስሜን ጠርቷልና አድነዋለሁ፣ በእኔ ተማምኗልና አስጥለዋለሁ ያለው ቃል ይፈጸምልናል። እግዚአብሔር ልጆች እና ቀን መጸለይ በጣም ብዙ ጥቅም ነው ያለው። ቀን ደግሞ ታውቃለች ሰው የሚወጣበት ሰዓት ነው። ሰው ከችግሩ ጋር ነው የሚወጣው፣ ከብዙ ሰይጣናዊ ሀሳቦቹ ጋር ነው የሚወጣው። ስለዚህ ከሰዎች የሚወረወሩ የሚመጡ ፈተናዎችን ሁሉ እንቋቋምበታለን። ያን ኃይል ያ ብቻ አይደለም፣ ከሰው የሚመጡ ጥሩና በጎ ነገሮችን ደግሞ አስወልደን እንቀበልበታለን። ይህ ማስተዋል መንፈስ ይሰጠናል ስንጸልይ። አያችሁ፣ ማን የሚናገረው ነገር ምን እያለን እንደሆነ እንዲገባን ያደርገናል። እንዴ የሚገርማችሁ እኮ ክፉ ነገር ስለሰማን ብቻ የምንጎዳ መሰላችሁ እንዴ? በጎንም ነገር የምንሰማው ስለማናስተውል የምንጎዳው ይበልጣል። ስንቶች ናቸው እግዚአብሔርን ቃል ሰምተው የሚያስተውሉት ቢገባቸው? የጠቢባንን ቃል በጆሯቸው እየገባ አስተውለው የሚጠቀሙበት ጥቂቶች ናቸው። ብዙዎች ያስተውሉት ጨዋታን፣ ቀልድን፣ ተራ ወሬን እና ቁጣን የሚረዱትን ያክል ብዙ ሰዎች በጎና መልካም ቃልን አይረዱ። ስንጸልይ ግን እሱ እንድንረዳ ልባችንን ይከፍትልናል እግዚአብሔር። ጥቅሙ ብዙ ነው። በቀን ስንጸልይ ቀኑ ላይ ፀሐይ ይወጣል። ቀኑ ላይ የጥበብ መንፈስ ይወጣል። ቀኑ ላይ የብርታት ኃይል እናገኛለን። የትግላችን አሸናፊነት በውስጣችን ይመጣል። የውድድር ሰዓት ነው ብያቸዋለሁና ውድድሩ ላይ አሸናፊዎች እንሆናለን። የመሸነፍ መንፈስ አይኖረንም። ብንወድቅም እንነሳለን እንላለን። ቢደክመንም እንበረታለን። ባይሳካም ይሳካል እንላለን። የመንፈስ ጉልበት እናገኛለን። ቢሳካም ብንበረታም ብንቆምም ደግሞ አንታበይም። የትህትና መንፈስ እናገኛለን። ይሄ ሁሉ ከእግዚአብሔር ጋር በመገናኘታችን የምንቀበለው የጸሎት በረከት ነው። እግዚአብሔር ልጆች እነዚህን ወሳኝ ሰዓታት ተለማመዷቸው። በልምምድ እንደሚመጣው በአንዴ መቼም አይኮንም። እኔና አንድ አባ ነበረ ጓደኛዬና ገብረ መንፈስ ቅዱስ ቤተክርስቲያን ልናነግስ ሄደን ገድላቸውን ሰምተን በቃ ገብረ መንፈስ ቅዱስ መሆን አለብን ብለን ጸሎት ጀመርን። ሌሊት ይጸልዩ ያድራሉ ጻድቁ። እኛ እንደሳቸው ልንሆን ፈልገን ግን 20 ደቂቃ አልጸለይንም። እንቅልፍ ጥሎን ሄደ። በአንዴ አይኮንማ ገብረ መንፈስ ቅዱስን በአንዴ አይኮንማ ብርቱ ሰው ቀስ ተብሎ የተለመደ ለምሳሌ ከ3 ሰዓታት አንደኛውን መልመድ በቋሚነት ወይ 6 ሰዓቱን ወይ ሌሊት ሲነጋ ያለውን ወይም ደግሞ ቀን ላይ መጸለይ መልመድ ነው። ከዛ የበረታ ስመጣ አንዱን እንጨምራለን። በጣም የበረታ ስመጣ 3 እናደርጋለን። እየበረታ ስመጣ ለዳዊት በቀን 7 እግዚአብሔር እናመሰግናለን። የሰማነውን በልባችን ጻፍ። እግዚአብሔር ባርካችሁ፣ ጸጋ በረከት ይድረሳችሁ። የካህኑን ማሳሰቢያ እንዳትረሱ። ኢየሩሳሌም ቅድስት ሀገር ለ10 ቀን የገና ጉዞ አዘጋጅተናል። አብራችሁ መሄድ ከፈለጋችሁ ደስ የሚል ጉዞ የተባለ ጉዞ ነውና እናንተንም ቤተሰቦቻችን መላክ ብትፈልጉ አናግሩ። 0911411380 እግዚአብሔር ቸርነት የእናታችን የእመቤታችን በረከት የመላእክት ጥበቃ የጌታችን ኢየሱስ ኃይሉ ጸጋው በረከቱ ሁላችን ይደር። ቀሲስ አሸናፊ ነኝ። ሰላም